በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን በመላው ዓለም የምትገኙ የቲቶ ሚዲያ ተከታታዮቻችን ሁላችሁም እንደምን አላችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ታላቁን አብይ ጾምን በሰላም አስጀምሮ ዘወረደ ብለን ሆሳዕና ብለን አጠናቀን ሰሞነ ሕማማት ላይ ገብተናል። ሰሞነ ሕማማትን ደግሞ ሰኞ ዕለት፣ ማክሰኞ ዕለት፣ ረቡዕን ተመልክተን ዛሬ ደግሞ እንግዲህ እንደሚታወቀው ታላቁን ዕለተ ሐሙስን የምንመለከትበት ዕለት ነው። ዕለተ ሐሙስ ከሌሎቹ ቀናቶች ውስጥ እጅግ በጣም የምትለይበት ብዙ ምክንያት አለ። አንደኛው እንግዲህ ጸሎት ሐሙስ በመባል ይታወቃል። እንዲሁም ዕጽበተ እግር ሐሙስ ይባላል። የነጻነት ሐሙስ ይባላል። አረንጓዴው ሐሙስ ተብሎ ይጠራል። ስለዚህ ዛሬ ዕለተ ሐሙስን ስንመለከት የመጀመሪያውን የምንመለከተው ታላቁን ምስጢራት የተፈጸሙበት ትሕትናን ያደረገበት መድኃኔ ዓለም ኢየሱስ ክርስቶስ የቅዱሳን የሐዋርያትን እግር ያጠበበትን ቅድሚያ እናረጋለን እንመለከታለን ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለልጆቹ ለቅዱሳንም ለሐዋርያቱም ሥርዓተ ትሕትና ሲያስተምር መድኃኔ ዓለም ኢየሱስ ክርስቶስ እንዲህ አለ። እነሆ እያስተማረ ካለበት ላይ ብድግ ብሎ እነሆ ወገቡን ታጠቀ፣ በጨርቅም ወገቡን ታጠቀ፣ በኩስኩስትም ደግሞ ውሃ ይዞ እነሆ በርከክ ብሎ የሐዋርያትን እግር ሊያጥብ መድኃኔ ዓለም ተነሳ። የመጀመሪያው ሊቀ ሐዋርያት ቅዱስ ጴጥሮስ ነበርና ጴጥሮስና እግርህን አጥብሃለሁ ሲለው ያን ጊዜ ሐዋርያው ቅዱስ ጴጥሮስ እንዲህ ብሏል። ጌታዬ አንተ አምላኬና መምህሬ ስትሆን አንተ እንዴት የእኔን እግር ልታጠበኝ ትችላለህ? እንዴትስ ይገባሃል? ዝቅ ብዬ እኔ የአንተን እግር ላጥብ ይገባኛል እንጂ መምህር ሆይ እባክህ የኔን እግር አንተ ልታጥበኝ አይገባህም ብሏል። ያን ጊዜ መድኃኔ ዓለም ኢየሱስ ክርስቶስ እንዲህ ብሎታል። ብታውቅስ አሁን የማደርገውን ላትረዳኝ ትችላለህ፣ እነሆ በኋላ ግን በደንብ ይገባሃል ሲል ምስጢሩን መድኃኔ ዓለም ለቅዱስ ጴጥሮስ ነግሮታል። ያን ጊዜ የማላጥብህ ከሆነ ከእኔ ጋር እነሆ ዕጣ ፋንታ ጽዋ ተርታ የለህም፣ ስለዚህ ልትታጠብ ይገባሃል ሲል ያን ጊዜ ሐዋርያው ቅዱስ ጴጥሮስ እንዲህ ብሏል። ጌታ ሆይ ከአንተስ ከምለይ አቤቱ ራሴንም እግሬንም እንዲሁም ደግሞ እጄንም እጠበኝ ብሎታል። ያን ጊዜ መድኃኔ ዓለም ኢየሱስ ክርስቶስ ለቅዱስ ጴጥሮስ ይህንን ብሎታል። እግሩን የታጠበ ሁለንተናውን ታጥበዋል። እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም ሲል መድኃኔ ዓለም ኢየሱስ ክርስቶስ የቅዱሳን የሐዋርያትን ንጽሕናቸውን ልዕልናቸውን ከፍ አድርጎ ገልጾታል። ነገር ግን ሁላችሁም አይደላችሁም ሲል ከመካከላቸው ያ አሳልፎ የሚሸጠው ይሁዳ አለና ስለዚህ ነገር ግን ሁላችሁም አይደላችሁም ብሏቸዋል። በዚህ ሰዓት ላይ ቅዱስ ጴጥሮስን እግሩን አጥቦ መድኃኔ ዓለም ኢየሱስ ክርስቶስ ጎንበስ ብሎ አቤት ተመልከቱ የክርስቶስን ቸርነቱን፣ ትሕትናውን፣ ባሮቹን፣ አገልጋዮቹን ወገቡን ታጥቆ የሚገርመው ብርከክ ብሎ የልጆቹን እግር ማጠብ ማለት ትሕትና ምን አይነት እንደሆነ መድኃኔ ዓለም ያስተምረናል ማለት ነው። ዛሬም ትንሹንም ትልቁንም በማክበር እኛም ራሳችንን ዝቅ በማድረግ ትሕትናን በማስተማርና በመፈጸም እነሆ ከእግዚአብሔር በረከት እንድናገኝ እግዚአብሔር ይርዳን። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ እኔ ያዘዝኳችሁን አድርጉ ያለው ከዚህም የተነሳ ነው። ይህ መድኃኔ ዓለም ኢየሱስ ክርስቶስ ዛሬ የፈጸማቸውና በትእዛዝ ያሰራቸው የሚገርመው ራሱ አድርጉ ብሎ ያዘዘበት ዕለት ነው ማለት ነው።
ስለዚህ የቅዱሳን የሐዋርያትን የ72ቱ አርድእትን የ36ቱ ቅዱሳት አንስትን እግራቸውን ካጠበ በኋላ መጨረሻ ላይ እንዲህ ብሏቸዋል። እኔ መምህራችሁ ጌታችሁ አምላካችሁ ስሆን ራሴን ዝቅ አድርጌ እኔ የእናንተን እግር የማጥብ ከሆነ እናንተም እንዲሁ ለታናናሾቻችሁም ትሕትናን አድርጉ ሲል አንደኛ ትእዛዝ ያስተላለፈበት፣ ሁለተኛ ትሕትናን ያስተማረበት ነው ማለት ነው። ከዚህ በኋላ እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ እጽበተ እግር የቅዱሳን የሐዋርያትን እግራቸውን ካጠበ በኋላ ሁለተኛው በዕለት ሐሙስ ያደረገው ምንድን ነው ስንል እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን አስተምሯል ማለት ነው። ወይንም ምስጢረ ቁርባንን መስርቶልናል። አስታውሱ ክርስቲያኖች፣ ትሕትናን ሲያስተምር ራሱ ፈጽሞ በተግባር አድርጎት ነው አድርጉ ብሎ ያዘዘን ማለት ነው። ሁለተኛ ደግሞ ምስጢረ ቁርባንን ሲያስተምረን መድኃኔ ዓለም ኢየሱስ ክርስቶስ እነሆ ምስጢረ ቁርባንን በተግባር ፈጽሞ ነው እናንተም እንዲሁ አድርጉ ብሎ ያዘዘን። ስለዚህ ከዚህ የተነሳ ይህች ቀን የትእዛዘ ሐሙስም ተብላ ትጠራለች ማለት ነው። እንግዲህ ሁለተኛው ምስጢረ ቁርባንን መድኃኔ ዓለም ኢየሱስ ክርስቶስ ሲያስተምር እንዲህ ብሎ አስተምሯል ማለት ነው። እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ ስለ ምስጢረ ቁርባን ሲናገር እንዲህ ብሎ አስቀምጦልናል ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 13 ቁጥር 11 ላይ እንዲህ ብሎ አስተምሮናል። ኢየሱስ ክርስቶስም ከዚህ ዓለም ወደ አብ ወደ ባሕሪ አባቱ ወደ ሰማይ ሊያርግ ሰዓቱና ጊዜው እንደቀረበ አውቆ እንዲህም አለ፣ እነሆ ራት የምበላበትን እንዲሁም ደግሞ መድኃኔ ዓለም የጠራቸውን አከበራቸው፣ ያከበራቸውን መረጣቸው፣ የመረጣቸውን አጸደቃቸው ይልና እነዚህን ያከበራቸውን የመረጣቸውን ቅዱሳን ሐዋርያትን ይናገርና ምስጢረ ቁርባንን እነሆ ይሰራላቸው ዘንድ ቅዱስ ጴጥሮስን፣ ቅዱስ ዮሐንስን፣ ቅዱስ ያዕቆብን እንዲህ ብሎ ልኳቸዋል። እነሆ ጌታ ኢየሱስ ክርስቶስ ወደ ማዶ ወዳለችው ከተማ ሂዱ። እነሆ ጌታ እግዚአብሔር ራትን የምበላበት የት ነው? ራትን የማደርግበት ከደቀ መዛሙርቱ ጋር መቼ ነው? ወይንስ የት ነው ብሎ እነሆ ጠይቁ ብሎ መልእክተኞችን ልኳል ማለት። ስለዚህ ኢየሱስ ክርስቶስ ደቀ መዛሙርቱን ልኮ እነሆ ወደፊት ወዳለችዋ ከተማ ግቡ፣ በእንስራ ውሃ ተሸክሞ የሚሄድ ሰው ታገኛላችሁ ሲል መድኃኔ ዓለም ኢየሱስ ክርስቶስ እነ ቅዱስ ጴጥሮስን፣ እነ ቅዱስ ዮሐንስን፣ እነ ቅዱስ ያዕቆብን ልኳል። በዚህ ሰዓት ላይ በመንገድ ላይ ሲሄድ እንስራ የተሸከመ አንድ ሰው አግኝተዋል። እንዲህም አሉት ተጠግተው፣ ጌታ ኢየሱስ ክርስቶስ መምህራችን ከደቀ መዛሙርቴ ጋር ራትን የማደርገው ቤት ነው ብለዋል አሉት። እሱም ማን ነው? እንዴት ነው? ወዴት ነው አላለም። ለምን? እግዚአብሔር ምስጢርን ገልጾ እሱ ባወቀ አስረድቶታልና። እሱም እየመራ ወሰዳቸው። መጽሐፍ እንዲህ ይላል፣ አንድም ይህ ሰው ስምዖን ዘለምጽ ነበረ ይለዋል፣ አንድም ቅዱስ ማርቆስ ወንጌላዊ እንደሆነም ይናገራል። ዞሮ እግዚአብሔር ባወቀ ይህ ሰው እነሆ ወደ ቤቱ ወስዷቸዋል። እነሆ ቤቱ ከገባም በኋላ በሰገነቱ ላይ የአበባ ምንጣፍ አንጥፎ አዘጋጅቶ በዛን ሰዓት ላይ ቅዱስ አምላክ እግዚአብሔር የሚቀመጥበትን ወንበሩን አዘጋጅቶ ደቀ መዛሙርቱ የሚቀመጡበትንም ወንበር አዘጋጅቶ ጠረጴዛውን ሁሉ አዘጋጅቶ አሁን ራትን የሚበላው በዚህ ነው ብሏል። ያን ጊዜ መድኃኔ ዓለም ኢየሱስ ክርስቶስ ሐዋርያትን አስከትሎ
ወደዚህ ቤት ገብተዋል። ምስጢረ ቁርባንን ያደረገበት መጽሐፍት እንዲህ ይላል። አንድም በስምዖን ዘለምጻሙ ቤት ነው፣ አንድም ደግሞ በማርቆስ እናት በማርያም ቤት ነው፣ አንድም ባለዓዛር በማርታና በማርያም ቤት ነው ይላል። በሁሉም ቢሆን አይጋጭም። ምክንያቱም ዛሬ ኮንዶሚኒየም ብለን እንደምንኖረው ከላይና ከታች ፎቅ እንደነበረ ሁሉ እነዚህ የቅዱሳን ቤተሰቦች በአንድ ሕንፃ ቤተ ክርስቲያን ወይንም በአንድ ግቢ ውስጥ በአንድ ቤት ውስጥ ይኖሩ ነበርና፣ ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ ቅዱሳን ሐዋርያትን ይዞ ወደዛ ቤት ገብቶ እነሆ ህብስቱን አዘጋጀ፣ ወይኑንም አዘጋጀ። ያን ጊዜም እንዲህ አለ መድኃኔ ዓለም ኢየሱስ ክርስቶስ። ይህንን እያደረገ ባለበት ሰዓት ላይ 11ዱን ይዞ ገብቶ ሌላው ግን ይሁዳ ቀርቶ ነበረ። ይሁዳ ስለምን ቀረ ካልን እነሆ ይሁዳ ደግሞ አምላኩን ለመሸጥ ሮብ ዕለት ከአይሁድ ጋር የመከረውን ምክር ለማጠናከር በዛን ሰዓት ላይ ከአይሁድ ጋር ሊያወራ እንዲሁም ክፉ ምክሩን ሊመክር ሊያጠናክር ሄዶ ነበርና አርፍዶ መጣ። አርፍዶ ሲመጣ የቤቱ ጠባቂ እለእስክንድሮስ የተባለ ሰው በበር ላይ ቆሞ ወዴት ትሄዳለህ አለው። እኔ ከሐዋርያት አንዱ ይሁዳ ነኝ አለው። አይ ነገር ግን ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ ሲገባ የዕጣኑ ሽታ መዓዛው እጅግ እያወደ እጅግ በአበባ ምንጣፍ ላይ በሰላም ገብተዋል አለ። ነገር ግን አንተን ሳይህ አንገትህ ላይ የእሳት እባብ ተጠምጥሞብህ ይታየኛል። እንደገናም ደግሞ እነሆ ሊልስህም ምላሱን ያውለበልባል። ሁለተኛ በአንተ ላይ የሚታየኝ የግፍ ጽዋ ደም ሞልቶ ይታየኛል። ስለዚህ ጌታዬ ሐዋርያትን ይዞ ሲገባ በአበባ ምንጣፍ ላይ እንዳንጥፌ እንዳሳለፍኳቸው ይሄው እያየህ ነው። ነገር ግን አንተ ይህንን የግፍ ጽዋ ሞልቶ እስኪፈስ ድረስ ደሙ በእጅህ ላይ ያለና ስለዚህ ደሙ ቢነጥብበት ጌታዬ ስለሚቆጣኝ ቆይ ባለህበት ቁም ብሎ ያንን ክርስቶስና ደቀ መዛሙርቱ የገቡበትን የአበባ ምንጣፍ አንስቶታል ማለት ነው። ከዛ በኋላ እንዲገባ ፈቅዶለታል። የሚገርም ነው። መድኃኔ ዓለም ኢየሱስ ክርስቶስ ቸርነቱን ተመልከቱ ወገኖቼ። ያ ታማኝ ተብሎ ይሁዳ የተጠራው አምላኩን በ30 ብር ሸጦ ተስማምቶ እንደመጣ እያወቀ ከነ ኃጢአቱ ከነ በደሉ ከነ ክህደቱ በአጠገቡ ሲቀመጥ መድኃኔ ዓለም ዝም አለው። አያችሁ ወገኖቼ፣ እግዚአብሔር የእኛን ኃጢአት ምን ያክል ታግሶናል። እያየ እንዳላየ ዝም ብሎናል። አንድም ደግሞ ነገሮችን ከለላ በማድረግ በተለያየ ነገሮች እግዚአብሔርን ስናስቀይመው እያየ እንዳላየ ስንቱን ዝም ብሎን አልፎናል። ዛሬም ቸርነቱ እንድትከልለን ያለፈውን በደላችንን ይቅር እንዲለን ፈቃዱ ይሆንልን። የሚገርመው እግዚአብሔር ይሁዳም ከማዕዱ አንዱ ሆኖ ከሐዋርያት ጋር ተቀመጠ። በዛን ሰዓት ላይ መድኃኔ ዓለም ህብስቱን አነሳ፣ አይኖቹን ወደ ሰማይ አቀና፣ ህብስቱንም አንስቶ እንዲህ ብሎ ጸለየ። እንዲህ ይህንን ህብስት ባርከው አመሰገነ፣ ባረከ፣ ፈትቶም ለቅዱሳን ለሐዋርያት ሰጣቸው። ቆርሶም ሲሰጣቸው እንዲህ አላቸው፣ ይህ ስለ አዳምና ስለ ልጆቹ እነሆ የምቆርሰው አማናዊ እውነተኛው ሥጋዬ ነው። ከዚህም ብሎ ደሙንም ወይኑንም አንስቶ ደግሞ ባረከ፣ አመሰገነ፣ እንዲህም አላቸው፣ ከዚህም ጽዋ ጠጡ። እውነት እላችኋለሁ ስለ አዳምና ስለ ልጆቹ ስለ ሰው ልጆች ሁሉ የማፈሰው አማናዊ እውነተኛው ደሜ ነው። ከዚህም ጠጡ ብሎ ሰጣቸው። እንዲህም አለ፣ ከዚህ ህብስት የሚበላ ከዚህም ወይን የሚጠጣ ከዚህ ጽዋ የሚጠጣ ለዘላለም አይራብም አይጠማም ሲል የሕይወት እንጀራን የሕይወት ህብስትን የሕይወት ወይንን የክርስቶስን ሥጋውና ደሙን ሰጥቶ
ሰጥቶ እግዚአብሔር እንዳከበራቸው ለቅዱሳን ለሐዋርያት በሚገባ አስረዳቸው። ይህ የመጀመሪያይቱ ኢየሱስ ክርስቶስ ምስጢረ ቁርባንን የመሰረተበት ዕለት ነው። ስለዚህ ለሁሉም ሐዋርያት በዚህ ሰዓት ላይ መድኃኔ ዓለም ክርስቶስ ራሱ ህብስቱን ቆርሶ ራሱ ቆርቦ ለነሱ የሚያቆርባቸው። ስለዚህ እዚህ ላይ ስንመለከት ወገኖቼ መድኃኔ ዓለም ኢየሱስ ክርስቶስ ምስጢረ ቁርባንን ሲያስተምራቸው ራሱ ህብስቱን በልቶ እናንተም ብሉ ብሎ ነው የተናገረው። ወይኑንም አንስቶ ባረከ፣ እሱም ጠጥቶ ከዚህ ጠጡ ብሎ ነው የሰጣቸው። ለምን ቢባል ያን ጊዜ ቆርሶ ለነሱ ብቻ ቢሆን የሰጣቸው፣ ባርኮ ጽዋውን ለነሱ ብቻ ቢሆን የሰጣቸው፣ ዛሬም አባቶቻችን ካህናቱ ቀድሰው እነሱ ሳይቆርቡ ሌላውን አቆርበው ይወጡ ነበረ። ነገር ግን መድኃኔ ዓለም ክርስቶስ ሕግና ሥርዓት ሲሰራልን እነሆ አባቶች ካህናት ቀድሰው ቆርበው ማቆረብ እንደሚገባቸው እዚህ ጋር በሚገባ አስተምሮናል ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል መድኃኔ ዓለም ኢየሱስ ክርስቶስ ስለ ምስጢረ ቁርባን አስፈላጊነትና ሕይወት እንደሆነ ሲያስረዳ መድኃኔ ዓለም ከዚህ የሚበላ ከዚህ ህብስት የሚበላ ከዚህም ጽዋ የሚጠጣ ለዘላለም አይራብም አይጠማም፣ እርሱ ከእኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁ ሲል የእግዚአብሔርን ሥጋውና ደሙን የተቀበለ ሰው እግዚአብሔር ከእርሱ ጋር እንደሚሆን እንዲሁም ከእኛ ጋር እንደሚሆን እኛም ከእርሱ ጋር እንደምንሆን የሚያሳየን ምስጢራትን ፈጽሞልናል ማለት ነው። እግዚአብሔር ለሥጋው ደግሞ ያልበቃነውን እንዲያበቃን ፈቃዱ ይሁንልን፣ የበቃነውን ደግሞ እግዚአብሔር እንዲያጸናን ፈቃዱ ይሁንልን። እንግዲህ ሦስተኛው ደግሞ ይህቺ ዕለት ሐሙስ ምን ትባላለች ካልን እነሆ የነጻነት ሐሙስ ተብላ ትጠራለች። እንግዲህ የነጻነት ሐሙስ ማለት በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ እንዲህ ተብሎ ተጽፏል። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ለእኔ ወዳጆቼ ልጆቼ ናችሁ። ከእንግዲህ ወዲህ ባሮቼ አይደላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና እኔ ግን ወዳጆቼ ልጆቼ ብያችኋለሁ ሲል የባርነት ቀንበርን ሰብሮ የልጅነት ፍቅርን ዛሬ የተሰጠንበት ከዲያብሎስ ባርነት ነፃ የወጣንበት ባሪያ ተብለን እንጠራበት የነበረውን ለ5500 ዘመናት ያክል ያንን ወጥመድ ሰባብሮ ነፃነታችን የታወጀበት በመሆኑ እነሆ ከክርስቶስ እቅፍ ጋር የኖርንበት ከዲያብሎስ እስራት ነፃ ወጥተን የተፈታንበት ዕለት መሆኑን ሲናገር እንግዲህ እናንተ ባሮች አይደላችሁም፣ ከዛሬ ጀምሮ ልጆች ብያችኋለሁ ብሎ መድኃኔ ዓለም ኢየሱስ ክርስቶስ በአባታዊ ፍቅሩ የጥልን ግድግዳ ሰብሮ ከዲያብሎስ ባርነት ነፃ አውጥቶ እኛን ልጆች አድርጎ የሾመበት ዕለትም ነው ማለት ነው። ከዚህ የተነሳ የነጻነት ሐሙስ ተብላ ትጠራለች ማለት ነው። ሌላው አራተኛው ማን ትባላለች ስንል እነሆ አረንጓዴው ሐሙስ ተብላ ትጠራለች። አረንጓዴው ሐሙስ የተባለበት በምን ምክንያት ነው ስንል እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለጸሎት ወደ ጌቴሰማኒ ወደ አረንጓዴዋ ስፍራ ስለሄደ አረንጓዴው ሐሙስ ተብሎ ይጠራል። አምስተኛው እነሆ ጸሎት ሐሙስ ተብሎ ይጠራል። ጸሎት ሐሙስ ማለት መድኃኔ ዓለም ኢየሱስ ክርስቶስ አንደኛ የሐዋርያትን እግር አጥቦ ትሕትናን ካስተማረ በኋላ፣ ሁለተኛው ደግሞ ምስጢረ ቁርባንን ካስተማረ ከመሰረተ በኋላ፣ ሶስተኛ የነጻነትን አዋጅ የባርነትን ቀንበር ሰብሮ እኛን ልጆቼ ብያችኋለሁ ብሎ አርነት ነጻነት ካወጣን
ከመጣን በኋላ አራተኛው ጸሎተ ሐሙስ ወይም ደግሞ አረንጓዴው ሐሙስ ተብሎ የተጠራው አረንጓዴው ሐሙስ ያቺ ጌቴሰማኒ ናት። አምስተኛው ጸሎተ ሐሙስ ተብሎ ይጠራል። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እንዲህ ብሎ ያስተምረናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህን ሁሉ ከፈጸመ በኋላ ሥርዓትን ከሰራ ሕግጋትን ከሰራ በኋላ እኔ ያደረኳቸውም እናንተም እንዲሁ አድርጎ ብሎ በትእዛዝ እነሆ ሰርቶ ከሰጠን ካዘዘንም በኋላ የመጨረሻው ጸሎተ ሐሙስ ተብሎ ይጠራል ማለት ነው። ጸሎተ ሐሙስ የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ጌቴሰማኒ ሄዶ የጸሎትን ሥርዓት ያስተማረበት ዕለት ነው። ልብ በሉ የእግዚአብሔር ልጆች። መድኃኔ ዓለም ኢየሱስ ክርስቶስ ሲጸልይ የመጀመሪያው ጌቴሰማኒ በአታክልቱ ቦታ እጅግ በምታምረውና ውብ በሆነች በአረንጓዴዋ ስፍራ ላይ እንዲሁም በኋላ ላይ የእመቤታችን የቅድስት ድንግል ማርያም ቅዱስ ክቡር የሆነው ስጎ ያረፈበት ስፍራ እንዲሁም ተነስታ ያረገችበት ጌቴሰማኒ ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳኑ ሁሉ የጸሎትን ሥርዓት አስተምሯቸዋል። እንዲህም አለ። አንደኛውና የመጀመሪያው ፊቱን ወደ ምስራቅ መለሰ ይላል። ፊቱን ወደ ምስራቅ መልሶ እንዴት መጸለይ እንደሚገባን አስተምሮናል ማለት ነው። ሁለተኛው ፊቱን ወደ ምስራቅ ከመለሰ በኋላ በርከክ አለ። ስለዚህ ተንበርክከን እግዚአብሔር አምላካችንን መለመን መማፀን እንደሚገባን ሲያስረዳን፣ ሶስተኛው በርከክ ብሎ ሁለቱንም እጆቹን ወደ ሰማይ ዘርግቶ አስተምሮናል። ሶስተኛው እጃችንን ዘርግተን እግዚአብሔርን መለመን መማፀን መጸለይ እንደሚገባን ካስተማረ በኋላ አራተኛው ደግሞ እነሆ ዓይናችን ወደ ላይ ወደ ሰማይ አቅንተን መጸለይ እንደሚገባን አስተምሮናል። አምስተኛው ዓይኖቻችንን ወደ ሰማይ አቅንተን መጸለይ እንዲሁም እንደሚገባ ካስረዳ በኋላ ምን ብለን መጸለይ እንደሚገባንም ተናግረዋል። እንዲህም አለ፣ ስትጸልዩ እንዲህ ብላችሁም ጸልዩ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱም ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ። እንዲህ እያላችሁ ጸልዩ ብሎ መድኃኔ ዓለም ኢየሱስ ክርስቶስ የጸሎት ሥርዓትን በጌቴሰማኒ አስተምሯቸዋል ለቅዱሳን ለሐዋርያት። ይህንን ካስተማራቸው በኋላ ሥጋ ለባሽ ናቸውና ሐዋርያቱ አንቀላፍተው እንቅልፍ ድካም ብሏቸው ዞር ሲል ደክመው ዝለው አንቀላፍተው አገኛቸው። እንዲህ አለ፣ እናንተ ለጥቂት ደቂቃ እንኳን ከእኔ ጋር በጸሎት መትጋት እንዴት አቃታችሁ ብሎ ቀስቅሷቸው አጽንቷቸው ለጸሎት እንዲተጉ አድርጓል ማለት ነው። ወዳጆቼ ዛሬም እግዚአብሔር በነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው በመዝሙር 71 ላይ ጌታዬን አምላኬን እግዚአብሔርን በቀን 7 ጊዜ አመሰግነዋለሁ ብሎ ነቢዩ ዳዊት እንደተናገረው ዛሬም ለእኛ ልጆቹ በ24 ሰዓት ውስጥ እግዚአብሔርን 7 ጊዜ በጸሎት እንድናመሰግነው ያዘናል ማለት ነው። አንደኛው ነግህ ነው፣ ጠዋት 12 ሰዓት ላይ በዛን ሰዓት ላይ እግዚአብሔር ጨለማውን ወስዶ ብርሃንን ስለመለሰልን እግዚአብሔር እሱን አምነን ዓይናችንን ጨፍነን ተኝተን እነሆ ጠዋት ተነስተን ዓይናችንን እንድንገልጥ የረዳን የሰራዊት ጌታ እግዚአብሔር ሆይ ሰላም ስላሰደርከኝ አመሰግንሃለሁ ብለን እንድናመሰግነው። ሶስተኛው እነሆ የዘጋነውን በር ማታ ስንተኛ ተነስተን እንድንከፍተው ስለፈቀደልን ስለረዳን እግዚአብሔርን ማመስገን ይገባናል። ስለዚህ እግዚአብሔርን ጠዋት 12 ሰዓት ላይ ማመስገን ይገባናል ማለት ነው። ሁለተኛው
ጠዋት 3 ሰዓት ላይ ነው፣ ሰልስት ይለዋል። ስለዚህ በዚህ ሰዓት ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛ በፍጡሩ በንጉሱ በጲላጦስ ፊት ቀርቦ ተከሶ ፍርድ የተፈረደበት ሰዓት በመሆኑ አንድም ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ለድንግል ማርያም የምስራችን ቃል ያሰማበት የሰው ልጆች ሁሉ ድህነት የተወጠነበት ሰዓት በመሆኑ ጠዋት 3 ሰዓት ላይ እንጸልያለን። ሶስተኛው ቀትር 6 ሰዓት ነው። ቀትር 6 ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ሰዓት በመሆኑ እንዲሁም ከ6 ሰዓት እስከ 9 ሰዓት መድኃኔ ዓለም ክርስቶስ ለኛ ሲል ብዙ መከራን ታግሷል ማለት ነው። እንዲሁም አራተኛው 9 ሰዓት ነው። 9 ሰዓት ከ6 ሰዓት እስከ 9 ሰዓት ሲቃትት መከራን ሲቀበል ቆይቶ መድኃኔ ዓለም ኢየሱስ ክርስቶስ እነሆ 9 ሰዓት ላይ በገዛ ፈቃዱ ቅድስት ነፍሱን ከቅድስት ሥጋው የለየበት ሰዓት በመሆኑ በ9 ሰዓት እንጸልያለን። ሌላው 11 ሰዓት ሰርክ የሰርክ ጸሎት ነው። 11 ሰዓት ላይ መድኃኔ ዓለም ኢየሱስ ክርስቶስ በዕፀ መስቀል ላይ ከ6 ሰዓት እስከ 9 ሰዓት በአካለ ሥጋ በአካለ ነፍስ እያለ በመስቀል ላይ ቆይቶ ከቅድስት ሥጋው ቅድስት ነፍሱን 9 ሰዓት ላይ ከለየ በኋላ እነሆ እስከ ማታ 11 ሰዓት ድረስ ጌታችን ኢየሱስ ክርስቶስ በመስቀል ላይ ቆይቷል። ልክ 11 ሰዓት ላይ ታላቁ ኒቆዲሞስና አረጋዊ ዮሴፍ እንዲሁም ደግሞ ዮሴፍ ከንጉሱ አስፈቀደው የጌታችን የኢየሱስ ክርስቶስ ሥጋውን እነሆ ከመስቀል ሊያወርደው ወደ መቃብር ገንዘው ያሳርፉበት ሰዓት በመሆኑ 11 ሰዓት ላይ እንጸልያለን። ሌላው ደግሞ ማታ ከምሽቱ 3 ሰዓት ነዋም ይለዋል። እንዲሁም ደግሞ ሌሊት 6 ሰዓት ቀትር ላይ እንዲሁም 9 ሰዓት ከሌሊቱ እነዚህን ስደምሯቸው 7 ጊዜ የጸሎት ጊዜያት አሉ። መድኃኔ ዓለም ኢየሱስ ክርስቶስ ያስተማረን እንዲህ እንድንጸልይ ነው። ስለዚህ ይህንን ጸሎት ስንጸልይ ሁላችንም ስለ ኃጢአታችን ስለ በደላችን እያለቀስን ስለ ሀገራችን ስለ ኢትዮጵያ ስለ ዓለምም እንድንጸልይ ስለ ቤተሰቦቻችንም ጭምር እንድንጸልይ ያዘናል ማለት ነው። ስለዚህ ዛሬ ዕለተ ሐሙስ እንግዲህ የአንደኛ እጽበተ እግር ጌታ በትሕትና ዝቅ ብሎ የሐዋርያትን እግር ያጠበበት፣ ሁለተኛው ምስጢረ ቁርባንን የመሰረተበት፣ ሦስተኛው ነፃነታችን የታወጀበት፣ ባርነት ቀንበራችን የተሰበረበት ልጆቹ የሆንበት ዕለት፣ አራተኛው አረንጓዴው ሐሙስ ተብሎ የሚታወቀው በጌቴሰማኒ ጌታ መጸለዩን፣ አምስተኛው ደግሞ ጸሎተ ሐሙስ ተብሎ መድኃኔ ዓለም ኢየሱስ ክርስቶስ ለቅዱሳን ለሐዋርያቱ የጸሎት ሥርዓትን ያስተማረበት ዛሬም ለእኛ ያስተማረበት ዕለት እነዚህ ሐሙስ የቀን ቅዱስ ተብሎ ይጠራል ማለት ነው። ስለዚህ ባጭሩ ብዙ ለማለት ጊዜው ስለማይበቃን እዚህ ላይ ይበቃናል ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ አድርጉ ብሎ በተግባር ፈጽሟቸው ትእዛዛትን፣ ሕግን፣ ስርዓትን ሰርቶልናልና ወገኖቼ እነዚህን ስርዓትና ሕጎች በተባለው ልክ አክብረን እንድንከበር የእኛንም መጨረሻ መድኃኔ ዓለም እንዲያሳምርልን ለንስሐ ለሥጋው ደግሞ ለርስተ መንግሥተ ሰማያት የበቃን እንዲያደርገን ፈቃዱ ይሆንልን። መድኃኔ ዓለም ለብርሃነ ትንሣኤው በሰላም ያደርሰን። እንግዲህ እግዚአብሔር ልጆች ቀጣውን ደግሞ የአርቡን እነሆ መድኃኔ ዓለም ያደረገውን ተአምራት የደረሰበትን ጽዋቶ መከራ የምናይ የምንመለከት ይሆናል። ያስተማረን የመከረን መድኃኔ ዓለም ስሙ የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።